ሰዎች በተለያየ ምክንያት ልባቸው ይቆስላል። የልብ ቁስል ይገርማቸዋል። እንደ ስጋ እንደ ግንባር ምናምን ፊት ላይ እንደምታዩት እንደ ቡጉር ምናምን ይታይ አይደለም። ልባቸው የቆሰለው ሰዎች እግዚአብሔር ይፈውሳቸዋል። ህመማቸውንም ምን ያደርጋል? ይጠግናል። የሰማይ አምላክ እግዚአብሔር ልባችሁ የተሰበረባችሁ ሰዎች እግዚአብሔር አምላክ ልባችሁን ይፈውሳል። የልብን ፈውስ እግዚአብሔር ያደርጋል። ብዙ ሰዎች አያዩትም። አሁን እኛ መካከል በዊልቸር የሚሄድ በቃሬዛ የሚመጣ ሰው ብናይ ሁላችንም አቴንሽናችን ወደዛ ነው የሚዞረው። ያ ሰው ምናልባት ተኝቶ እንቅልፉ ለጥ ብሎ ሊሆን ይችላል ያደረው። ልቡ የተሰበረ ሰው ግን ያለ እንቅልፍ እንድቹ ሲሰቃይ አድሮ ሊሆን ይችላል የመጣው። እግዚአብሔር ሰው እንደሚያይ እግዚአብሔር አያይ። እግዚአብሔር ልባቸው የተሰበሩትን ሰዎች እጠግናለሁ ነው ያለኝ። የሰዎች ልብ መሰበር ማለት ምን ማለት ነው? የሰዎች ልብ መቁሰል ማለት ምን ማለት ነው? ፓስተር የሰዎች ልብ የተጎዳ ልብ ማለት ነው። በተለያየ ምክንያት የሰዎች ልብ ይጎዳል። በተለያየ ምክንያት በኃጢአት ይጎዳል፣ በሰዎች ንግግር ይጎዳል፣ በሰዎች ከተንኮል ይጎዳል፣ በብዙ መንገድ ይጎዳና የተጎዳ ሰው ማለት ድባቴ ውስጥ ያለ ማለት ነው። የተጎዳ ሰው ማለት ድብርት ውስጥ ያለ ማለት ነው። የተጎዳ ሰው ማለት የታመመ ሰው ማለት ነው። እላዩ ላይ ቁስል የለውም፣ መድኃኒት አናዝለትም፣ ሰዎችም አይዞ አይሉት። በተለያየ ምክንያት ልቡ ቆስሎ ልቡ ደምቶ ልቡ ተሰብሮ በሐዘን በድባቴ በድብርት ሰው ሊቀመጥ በቁዘማ ውስጥ ሊቀመጥ ይችላል። እነዚህ የተደበሩ ሰዎች ማንም አባከና የማይላቸው፣ ማንም የማያያቸው፣ ማንም የማይጎበኛቸው፣ ማንም ችግር ውስጥ ናቸው ብሎ የማያስባቸው ግን ቁስለት ያለባቸው፣ የልብ ቁስል ያለባቸው፣ የልብ ስብራት ያለባቸው፣ ማንም ችግር ውስጥ ናቸው ብሎ አያስባቸውም። ለምን መኪና ይነዳሉ? ለምን ቪላ ቤት ውስጥ ይገባሉ? ለምን ቆንጆ ለብሰው ያያቸዋል? ወይም ደግሞ ጥሩ ኑሮ ምናምን በሰውኛ የሚመስል ነገር ውስጥ ያሉ ግን ልባቸው ተሰብሯል። ማንም ዘልቆ ሊገባ የማይችልበት ጥልቅ ነው ልብ። እዛ ውስጥ ስብራት አለ። ለነሱ ብዙ ሰው አያዝንላቸው። አካባቢያቸው ያሉ ሰዎች አይመለከቷቸውም። ቤተሰብ አይመለከታቸውም። ዘመድ አያያቸውም። ወላጆች አያዋቸውም። ሚስቶች አያዋቸውም። ባሎች አያዋቸውም። ልጆችም አያዩትም። የልብ ስብራትና ቁስል የሚያየው አንድ ብቻ ነው። እሱም የሰራዊት ጌታ እግዚአብሔር ነው። እግዚአብሔር ይፈውሳል። ልባቸው የቆሰሉትን ሰዎች እግዚአብሔር ይፈውሳቸው። ጌታ ኢየሱስ ክርስቶስ ታስታውሳላችሁ፣ የመጀመሪያ አገልግሎት ሲመጣ ክፍት አድርጎ መጽሐፉን ሲከፍት የተናገረው ይሄንን ነው። ኢሳይያስ 61 ላይ ያለውን ቃል አይደል? ምንድነው የሚለው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ኢየሱስ ሲመጣ የመጀመሪያ ቤተ መቅደስ ገብቶ መጽሐፉን ጥቅልሉን ሲሰጡት ከፈተውና ምንድነው ያለው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛል። ለድሆች የምስራች ሰብክላቸዋለሁ። ለድሆች ማንም ሊደርስላቸው የማይችል አቅም ለሌላቸው በእግዚአብሔር ፊት መቆም ለማይችሉ አንችልም ብለው ላሉ ሰዎች የምስራች ሰብክ ዘንድ የምስራች ድል ብስራት ነግራቸው ዘንድ ቀብቶኛል። እኔ የመጣሁት ለድሆች የምስራች ሰብክላቸው ዘንድ ነው። ለድሆች ጥግ ላሉ ማንም ሊደርስላቸው የማይችል ከተስፋው ቃል ርቀው ያሉ አቅም የሌላቸው ወደ መቅደስ መግባት የማይችሉ እግዚአብሔር ጋር መምጣት የማይችሉ ከእግዚአብሔር ጋር መገናኘት ለማይችሉ የምስራች ብዬ ሰብክ ዘንድ ቀብቶኝ። ይሄ ብቻ አይደለም፣ ልባቸው የተሰበረው ልባቸው የተሰበረውን ጠግን ዘንድ ኢየሱስ ሲመጣ የመጣው ልባቸው የተሰበሩትንም ሊጠግን ነው። ወንጌሉን ሊነግር የምስራች ሊናገር ተፈጽሟል ሊል፣ ማንም የተጠማ ይምጣ ሊል፣ የምስራች ሊል፣ ምንም አያስፈልግም ሊል፣ በነፃ ግብዣው ኑ ውሰዱ ሊል፣ ድሆችን ከወደቁበት ሊያነሳ ከየመንገድ ስላችሁ ኑ ሊላቸው፣ ኢየሱስ አቅም የሌላቸውን አቅም ሊሆን። ይሄ ብቻ አይደለም፣ ልባቸው ደግሞ የተሰበሩትን ጠግን ዘንድ ኢየሱስ ይመጣ። ዛሬ ጌታ ልብን ይጠግናል። ስንጥቃትን፣ ስብራትን ጠግን ዘንድ ለተማረኩት ነጻነት፣ ለተማረኩ አሉ፣ ምርኮኛ የሆኑ አሉ። በምንድን የተማረኩት? በሕግ ሥራ ተማርከዋል፣ በኃጢአት ተማርከዋል፣ በክፎች ተማርከዋል፣ አቅም ስለሌላቸው ባላባት ነን በሚሉ ጌቶቻቸው ተማርከዋል፣ ተሽጠዋል። ለነሱ የተማረኩትን ነጻነትን ለታሰሩትም መፈታትን እናገር ዘንድ
እስራቸውን በጥሰው ዘንድ ምርኮኛ የሆኑትን ሰዎች ተማርከው ያሉትን ከምርኮ ነፃ ላው ኢየሱስ የመጣው ለዚህ ነው። የምስራች ኢየሱስ ለዓለም መድኃኒት ሊሆን መጥቷል። የምስራች ኢየሱስ ልባቸው ለተሰበረ፣ ማንም ስብራታቸውን ለማያይላቸው፣ ማንም ቁስላቸውን ለማያይላቸው፣ ማንም ህመማቸውን ለማይመለከትላቸው፣ ማንም ዘልቆ ሊገባ የማይችልበት ጥልቅ ውስጥ ያለውን ስንጥቃቱን ሊደፍን ኢየሱስ መጣ። ኢየሱስ ልባቸው የተሰበሩትን ጠግን ሊሰብር አይደለም፣ የተሰበሩትን ጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩት መፈታት እናገር ዘንድ ምን ብሎኛል? ልኮኛል። ኢየሱስ የመጣው ለዚህ፣ ኢየሱስ የተላከው ለዚህ። እስቲ ኢየሱስ የተላከው ለዚህ ነው በሉ። አጠገባቸው ያለውን ሰው ዞር በሉና ኢየሱስ የመጣልህ ለዚህ ነው በሉት። ሊፈውስህ መጥቷል በሉት። ነፃ ሊያወጣህ መጥቷል በሉት። ልባቸው የተሰበረው ምንድነው? ልብን የሚሰብረው? ልብን የሚሰብር ብዙ ነገር አለ። ከብዙ ነገር መካከል ጥቂቶቹን ልንገራችሁ። ልብን የሚሰብረው መበለጥ፣ መቀደም። ባለፈው ሳምንት በሌላ ርዕስ ላይ አንስቼዋለሁ። እንደ ቃየል ልቡን የታመመው ቃየል እግዚአብሔር ጋር መስዋዕት ሊያቀርብ ሄዳችሁ ዘፍጥረት ምዕራፍ 4 ላይ ስታዩት እግዚአብሔር ጋር በሰላም ይኖር የነበረ ቃየል ከወንድሙ ጋር መስዋዕት ሊያቀርብ መጣና የተበለጠ መሰለው። ከወንድም ጋር መወዳደር አንድ ልብ የሚሰብር ጉዳይ ወገኖቼ፣ ልብን የሚሰብር ጉዳይ። ከእድሜ እኩዮቻችሁ መካከል እኩል አብራችሁ እኩል እድል ካገኛችሁት ሰው እኩል አንድ ክላስ የመማር እኩል አንድ አይነት እድል ማግኘት እኩል የተለያየ ሳይሆን አንድ አይነት ነገር አግኝታችሁ እኩል እድል ተሰጥቷችሁ በአንዱ መበለጥ አይገርምም? ልብ ይሰብራል። ልብ ይሰብራል። ልብን ያጨልማል። ልብን ጥቁር ያደርገዋል። ልብን ያሳምመዋል። መቀደም ወይም ደግሞ እንደ አሳፍ ጽድቅን ብላችሁ እውነትን ብላችሁ ይዛችሁ ስትኖሩ አጠገባችሁ ያሉ ሰዎች ሲበልጧችሁ መበለጥ ልብ ይሰብራል። ተበልጣችሁ ልባችሁ የተሰበረ ሰዎች አላችሁ። ከእድሜ እኩዮቻችሁ ጋር ተወዳድራችሁ ልባችሁ የተሰበረ፣ ልባችሁ የተሰነጠቀ፣ ልባችሁ የታመመ፣ ምን እንደሆንኩኝ አላውቅም የምትሉት ህመም ድንገት ምንም ሳትሆኑ ድንገት ሆናችሁ ራሳችሁን ያገኛችሁ የወንድሞቻችሁን ስኬት፣ የእህቶቻችሁን ሙላት፣ የእህቶቻችሁና የወንድሞቻችሁ የተሻለ ነገር ማግኘት ድንገት ሳታቁት ልባችሁን እንክታርጎት ሰብሮት ምን እንደሆናችሁ ሳታቁ እያበዳችሁ ራሳችሁን አላገኛችሁም? እሱ የልብ ስብራት ነው። የልብ ስብራት ነው። ልብ ይሰበራል። በምን? በመበለጥ፣ በመቀደም። ሰዎች ነን ታውቃላችሁ፣ ሳናቅ ራሳችንን እያወዳደርን እናገኛለን። በተለይ ከኩዮቻችን፣ በተለይ ደግሞ ከአብሮ አደጎቻችን፣ ከእህት ከወንድሞቻችን ጋር እንወዳደርና እንሰበራለን። የተቀደማችሁ ሲመስላችሁ፣ ሰዎች ጥለዋችሁ ሄዱ ሲመስላችሁ፣ የበታችነት ስሜት ሲሰማችሁ፣ የኋላ የቀራችሁ ሲመስላችሁ ልብ ይሰበራል። ልብ ይሰበራል። የጠበቅነው ሳይሆን ያልጠበቅነው ነገር በህይወታችን ሲሆን ልብ ይሰበራል። ቃየል በሰላም ነው እንግዲህ እግዚአብሔር ጋር መጥቶ መስዋዕት ያቀረበው። ኤክስፔክት ያደረገው ነገር አልሆነለትም። አቤል ሄደ፣ እግዚአብሔር ተቀበለው፣ እሱን አልተቀበለውም። ተቀባይነት ማጣት ልብ ይሰብራል። ሰዎች ይቀበሉናል ብላችሁ ወጣችሁ፣ ሰዎች ሳይቀበሏችሁ ቀርተው ልባችሁ ተሰብሯል። ሰዎች ይወዱናል ብላችሁ ወጣችሁ፣ ሰዎች ጠልተዋችሁ ልባችሁ ተሰብሯል። የሰማይ አምላክ እግዚአብሔር ይወዳችኋል። አሜን። የተሰበረ ልብ የሚጠግነው የእግዚአብሔር ፍቅር ብቻ ነው ወንድሜ። ዛሬ የሚወዷችሁ የሚመስሏችሁ ሰዎች ነገ ጠላት ሆነው ሊነሱ ይችላሉ። የእናንተን ልብ የሚጠግነው የእግዚአብሔር ፍቅር ነው። ጌታ ይወድሻል። ሰዎች ጠልተዋችሁ ልባችሁ የተሰበራለ፣ ሰዎች ንቀዋችሁ ልባችሁ የተሰበራለ፣ ተቀባይነት አጣችሁ በጣም ዲስካሬጅ የሆናችሁ ሰዎች እመኑኝ፣ እኔን ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ተቀብሏችኋል። እግዚአብሔር ተቀብሏችኋል። ጌታ ተቀብሏችኋል። በፍቅር ተቀብሏችኋል።
ሰዎች አራክሰዋቸዋል። ሰዎች ንቀዋቸዋል። ከዚህ የተነሳ ስብርብር ብላቸዋል። የተለያየ ነገር ገጥሟችሁ ቦታ አጣችሁ፣ ተቀባይነት አጣችሁ፣ ሞገስ አጣችሁ። ሰዎችን ጠርተው እናንተን ሲያንጓልሏችሁ፣ ሰዎች ለሰዎች ወንበር ሰጥተው ለእናንተ ፊት ሲነሷችሁ ልባችሁ ተሰብሯል። እመኑኝ የሰራዊት ጌታ እግዚአብሔር ተቀብሏችኋል። ንጉሥ ወዶሻል። የዘላለም አምላክ ወዶሻል። ዛሬ ልባቸው የተሰበረ በባሎቻቸው ተንቀው ቁጥር ስፍር የላቸው፣ በሚስቶቻቸው ተንቀው በግል የኔ በሚሏቸው ሰዎች ተንቀው ቦታ ተነስተው ልባቸው የተሰበረ ብዙ ሰዎች እመኑኝ እግዚአብሔር ተቀብሏቸዋል። አሜን።